ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ አመሻችሁ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። አውሮፓ ሻምፒየንስ ሊግ የማክሰኞና ሮብ ጨዋታዎች አረፍ ብለን የእንግሊዝ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ቅዳሜና እሁድ ቀጥለው ይካሄዳሉ። ከእነዚህም ጨዋታዎች መካከል በ19 ነጥብ ሁለተኛ ደረጃ ላይ ያለው ማንቸስተር ሲቲ በ18 ነጥብ ሶስተኛ ደረጃ ላይ ያለውን ሊቨርፑልን በሜዳው ላይ ያስተናግዳል። የዚህን ጨዋታ ቅድመ ዳሰሳ ነው ላይላችሁ የፈለግኩት። ዛሬ አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ ወደዚህ ጨዋታ ስንመለስ የመጀመሪያ ማየት የምፈልገው ጨዋታውን ማሸነፍ ይበልጥ የሚያስፈልገው ማን ነው የሚለውን ነው። ከዚህ ሲጀምር ፔፕ ጋርዲዮላ በዋና ቡድን አሰልጣኝነት ዘመኑ እንግዲህ ለመጀመሪያ ጊዜ ቡድን ሪቢውልድ እያደረገ ነው፣ መልሶ እየገነባ ነው። ይሄ ዋንጫ በተደጋጋሚ ጊዜ የወሰደ ቡድንህ በተለያየ ምክንያት ፈርሶ ማለት ነው፣ ተጫዋቾች ለቀው በብቃት የሚሆን በእድሜ ምክንያት እንደገና በቀሩት ላይ ተጫዋቾች እየጨመርክና ቡድንህን በድጋሚ ሰርተ የዋንጫ ውድል ለማድረግ ይሄንን ሲያደርግ ፔፕ ጋርዲዮላን በአሰልጣኝነት ዘመኑ ሙሉ አላየነውም። ሰር አሌክስ ፈርጉሰን በዚህ ይታወቃሉ፣ ቡድንን መልሶ በመገንባት ወይም በሪቢልድ ማለት ነው። ስለዚህ ጋርዲዮላ ዘንድሮ ከመጀመሪያውም ጀምሮ ፕሪሚየር ሊጉን የማንሳት ጫና የለበትም፣ የጠበቀውም አልነበረም። በእርግጥ አልተጠበቀም ስል ሙሉ ለሙሉ ሳይሆን ከሊቨርፑልና አርሰናል ቀጥሎ ነበር ግምት የተሰጠው። ይሄም ለቡድኑ ትልቅ አድቫንቴጅ ነው፣ ለጋርዲዮላም ሆነ ለተጫዋቾቹ። በእርግጥ እንደዚህም ሆኖ እንግዲህ አሁን እንደምናየው ከሊቨርፑል በላይ የተቀመጠ ቡድን መሆኑ መዘንጋት የለብንም። ዞሮ ዞሮ ግን ሲቲ አሁንም አለን፣ ተፎካካሪ ነን ለማለት ይሄ ድል በጣም ያስፈልጋቸዋል። ምንም ሆነ ምን ሲቲም ሲቲ ነው፣ ጋርዲዮላም ጋርዲዮላ ነው። ይሄ መዘንጋት ያለበት ነጥብ አይደለም። ስለዚህ ለሊጉ ቡድኖች ጠቅላላ ጠንከር ያለ መልእክት ለማስተላለፍ አስፈላጊ ጨዋታቸው ነው ብዬ አስባለሁ። ከሊቨርፑል አኳያ ደግሞ ስናየው እንግዲህ ከተከታታይ ሽንፈቶች በኋላ ቪላና ሪያል ማድሪድን ያሸነፉት አርነ ስሎትና ልጆቻቸው ሻምፒዮን እንደመሆናቸው በዝውውር ገበያውም ምርጥ ተጫዋቾችን በማስፈረማቸው ለዋንጫውን በጣም ተገምተው እንደነበር አይዘነጋም። በመሆኑም ሊቨርፑልም ቢሆን እንደ ሲቲ ሁሉ እኛም አለን፣ የዋንጫ ፉክክሩም ገና ነው የሚል መልእክት ማስተላለፍ ይፈልጋሉ። ከዚህ በተጨማሪ የሰሞኑ ደግሞ ድሎቻቸው አጋጣሚ አለመሆኑን ለማሳየት ይሄ ትልቅ አጋጣሚ ነው። ስለዚህ ይሄን አጋጣሚ መጠቀም የሚፈልጉ ነው ይመስለኝ። እንግዲህ ፕሮግራሜን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ወደ ጨዋታው ሲሄድላችሁ ሲቲ ጠንካራውን ቦርንመዝን በጥሩ ታክቲክ፣ ዶርትሙንድን ደግሞ በፍጹም የበላይነት አሸንፎ ሊቨርፑል እንዲሁ 4 ተከታታይ የፕሪሚየር ሊግ ጨዋታዎችን ያሸነፈውን አስቶን ቪላንና የስፔን ላ ሊጋን እየመራ ያለውን የቻምፒየንስ ሊጉን ንጉስ ሪያል ማድሪድን በፍጹም የበላይነት አሸንፎ ነው ሁለቱ ቡድኖች በጥሩ ሞራል ላይ ሆነው በዚህ ጨዋታ ላይ የሚገናኙት። ጋርዲዮላ ዘንድሮ የጨዋታ ፍልስፍናውን ቀየር አድርጎ ቀጥተኛና ረጃጅም ኳሶችን የሚጠቀም ቡድን እያሳየን ነው። ሲያስፈልግም ደግሞ መከላከል እንደሚችል ከአርሰናል ጋር በነበረው ጨዋታ አሳይቶናል። በዛ ጨዋታ ላይ የሰራው ብቸኛ ስህተት ታስታውሱ እንደሆነ ሃላንድን ቀደም ብሎ ወደ 68ኛው ደቂቃ አካባቢ መቀየሩ ብቻ ነበረ። ስሎት ደግሞ የተከላካይና የአማካይ ቦታዎች ላይ ዋንጫ የወሰደው ቡድን አስተላለፍ መልሶ አምጥቶታል። የሮበርትሰንና ዶሚኒክ ሶቦዝ ላይ ወደየቦታው መምጣታቸው ትልቅ ለውጥ አምጥቶላቸዋል። ሶቦዝ ላይ እንኳን ይጫወት ነበር፣ ግን ቦታ በጣም ነበር የሚቀያየረው። በተለይ በቀኝ የኋላ ተከላካይ ያደረገ ያጫውተው ነበረ። ሮበርትሰንን በከርኬዝ ቀይሮ አዲስ ባስፈረመው ከበርንማውዝ አስቀምጦት ነበር፣ ግን ከርኬዝ የተከላካይ ክፍሉን የመከላከል ሙሉ ለሙሉ እንትናቸውን የጠፋባቸው ሚዛናቸውን እነ ቨርጂል ቫንዳይክ ኮንፊደንስ ሊኖራቸው አልቻለም እና ከርኬዝ ተቀምጦ ሮበርትሰን ተመልሷል። ይህም ብዙ ለውጥ አመጥቶለታል አርነ ስሎት። እንግዲህ ፔፕም ሆነ ስሎት በዚህ ጨዋታ ላይ ጥንቃቄ ይመርጣሉ የሚል ግምት የለኝም። በተለይ ደግሞ አርሰናል ጨዋታውን ቀድሞ ቅዳሜ እንደማድረጉ መጠን አርሰናል ቅዳሜ ዕለት ሰንደርላንድን ካሸነፈ ነጥብ ተጋርቶ ለመውጣት መጫወት ሁለቱንም ቡድኖች አይጠቅማቸውም። ምናልባት እንግዲህ በዚህ ጨዋታ ላይ ፔፕ ሊቨርፑል ዘንድሮ የተቸገረበትን ረጃጅም ኳሶችን በመጣልና ከዚህም ተመልሶ የሚገኙ ድሎችን ይሄ ሰከንድ ቦሎች የሚሏቸውን ማለት ነው በመጠቀም ሊቨርፑልን ጫና ውስጥ ሊከተው ይችላል የሚል ግምት አለኝ። በሊቨርፑል በኩል ደግሞ የሲቲን ተከላካይ ክፍል ፕሬስ በማድረግና ኳስ ይዘው እንዳይወጡ ማድሪድ ላይ ያደረጉትን አይነት አጨዋወት ሊቀጥሉ ይችላሉ። በተለይ ደግሞ የሚያተኩሩ ይመስለኝ ዘንድሮ ድክመት ያለበት የሲቲ የግራ ተከላካይ መስመር ላይ ነው። በእርግጥ ሲቲ ተከላካይ መስመሩ ግራው ብቻ አይደለም፣ በአጠቃላይ ተጭነም ትጫውተው ከሆነ ሲቲ የመከላከል መስመራቸው ያን ያክል ጠንካራ አይደለም፣ ግን የግራ መከላከል መስመሩ በጣም ችግር ያለበት ነው።
ሲቲ እንግዲህ ፊል ፎደንን የሊቨርፑልን ተከላካይ መስመር በጣም ሊፈትነው የሚችል ተጫዋች ነው። ፊል ፎደን ይህን ሰሞን ልጁ በጣም ምርጥ አቋም ላይ ነው የሚገኘው። በዛ ላይ ደግሞ ኤርሊንግ ሃላንድ ዘንድሮ ተነስቶበታል። እንግዲህ እስካሁን ድረስ በ10 ጨዋታዎች 13 ጎል ነው ያለው በፕሪሚየር ሊጉ ላይ። ይህንን ደግሞ አስበን ስንጨምርበት የዶኩን የማተራመስ ብቃትና ይሄ ኳሶችን ማይነስ የሚያደርገውን ጉዳይ ስናነሳ የሊቨርፑል ተከላካይ አደጋ ውስጥ ሊገባ የሚችልበት አጋጣሚ ከፍተኛ ነው ማለት ነው። በሊቨርፑል በኩል አጥቂ መስመሩ ላይ የኤኪቲኬ ትልቅ ተጫዋች እንደሆነ እያስመሰከር ነው። አደጋ ፈጣሪ ተጫዋች ነው እና ማድሪድ ላይ ይዘው የገቡትን አስተላለፍ ይዘው ገብተው በተለይ ፍሎሪያን ቪርትስን የፈጠራ ስራውን በብቃት መስራት ከቻለ እና ሳላህና ኤኪቲኬ ኳስ ማግኘት የሚችሉ ከሆነ አደገኞች ናቸው። በዚህ ላይ አርነ ስሎት ኢሳቅ በተቀያሪ ወንበር ላይ ሊኖር እንደሚችል እድል አለ ብሏል። እንግዲህ ኢሳቅ ተቀያሪ ወንበር ላይ መቀመጥ ከቻለ ምናልባትም ኤኬቲኬ ወይም ሌላ አንድ ተጫዋች ከደከመ ቀይሮ ያስገባዋል ማለት ነው። አሌክሳንደር ኢሳቅ ዘንድሮ በጉዳትና በብቃት ማነስ በአካል ብቃት በተለይ ብዙ ጨዋታዎችን አልተጫወተም። በተጨማሪ እንግዲህ ሊቨርፑል ሰሞኑን የቆሙ ኳሶችን በአግባቡ እየተጠቀመ ነው። ይህንን መጠቀም መጀመሪያቸው እስካሁን ድረስ በፕሪሚየር ሊጉ ላይ አንድም ጎል ከቆመ ኳስ ጎል ያላስቆጠረው ብቸኛው ቡድን ሲቲ ላይ አድቫንቴጅ ይኖራቸዋል። እንግዲህ ይሄ በጣም አስገራሚ ነገር ነው። ሁሉም ቡድኖች 19 ቡድኖች ከቆመ ኳስ ጎል ሲያገኙ ሲቲ ብቻ ነው እስካሁን ድረስ ከ10 ጨዋታዎች አንድም ጎል ከቆመ ኳስ ማግኘት ያልቻለው ቡድን እና በዚህ ሁኔታ የሚካሄድ ጨዋታ ነው ብዬ ነው የማስበው። ይሄ ትልቅ ጨዋታ እነዚህ ሁለት ቡድኖች ከአርሰናል ላለመራቅ የሞት ሽረት ትግል ያደርጋሉ ብዬ ነው የማስበው። ለማንኛውም ሲቲ የሚታወቅበትን አጨዋወት ይዞ ለሊቨርፑል የተመቸ ቡድን ሆኖ ይቀርባል ወይስ ጋርዲዮላ ዘንድሮ እንደ ጨዋታው አስፈላጊነት አዳፕት የሚያደርግ አጨዋወት ይዞ ሊቨርፑልን ያስጨንቀዋል? አርነ ስሎትስ ምን ይዞ ይመጣ ይሆን? እሁድ ማታ ለሁሉም መልስ ይኖረዋል። ለዛሬ ያስኩላችሁ ይሄንን ነበር። በሌላ ፕሮግራም እስከመጣ ድረስ ሰላማችሁ ይብዛ። ቻው